ሰላም ሰላም ውድ ቤተሰቦች እንዴት ናቸው? እንዴት ሰንብታችኋል? ያለው እግዚአብሔር ይመስገን። እንኳን ወደ ሰብዝ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉን። እንዲሁም መማር ለምትፈልጉ በዚህ ባስቀመጥኩላችሁ ስልክ ቴሌግራም እና ኢሞ ላይ አድ እያደረጋችሁ የምትፈልጉትን ነገር አናግሩኝ። የምትፈልጉትን ትምህርት ለጊዜው የምናስተምራቸው እንግሊዘኛ፣ አማርኛ፣ ትግርኛ፣ ኦሮምኛ እንዲሁም ሂሳብ እነዚህን ነው እያስተማርን ያለነው። ከነዚህ ውስጥ መማር የምትፈልጉ ካላችሁ በዚህ ስልክ እንዳልኳችሁ ቴሌግራም እና ኢሞ ላይ ለጊዜው በሱ ነው የማስተምረው። እሺ ውድ ቤተሰቦች ዛሬ የምናየው አማርኛ በእንግሊዘኛ ነው። አማርኛ በእንግሊዘኛ ከዚህ በፊት እንደምናየው እስኪ አንዳንድ በየቀኑ የምንላቸው ነገሮች አብረን እናያለን። ለምሳሌ ዛሬ ስራ እንዴት ነበር? ዛሬ ስራ እንዴት ነበር? ዛሬ እዚህ ጋር ላላችሁ ስራ የሚለው ደግሞ እዚህ ጋር እንዴት የሚለው እንዴት ነበር የሚለው ደግሞ ነበር። አናባቢዎቹን ለዩ። ዛሬ ስራ እንዴት ነበር? ዛሬ ስራ እንዴት ነበር? ሁለተኛ ላይ የምናየው ደግሞ ያው በየቀኑ የምናወራቸው ነገሮች ናቸው። ሌላ የተለየ ነገር አይደለም። ለበዓል የት ለመሄድ አስበሃል? ለበዓል የት ለመሄድ አስበሃል? እዚህ ጋር ለበዓል የሚለው ያው ለበዓል የት ለመሄድ አስበሃል የሚለው ደግሞ እዚህ ጋር አስበሃል። እሺ በዓል የምትለዋችን ናት እዩዋት። እቺ ባናት፣ እቺ አናት፣ እቺ ደግሞ ል አንድ ላይ ስትሆን በዓል። ሶስተኛ የጀመርከውን ስራ ጨረስክ። የጀመርከውን ስራ ጨረስክ ማለት ስንፈልግ የጀመርከውን ስራ ጨረስክ። የጀመርከውን ስራ ጨረስክ። በዚህ መልኩ እንጽፋለን። ጀ ናት፣ እቺ መ፣ እቺ ደግሞ ር ስድስተኛ ስለሆነች ብቻዋን፣ እቺ ከናት፣ እቺ ደግሞ ው ስድስተኛ፣ እነዚህ ስድስተኛ ብቻቸው የሆኑ ፊደላቶች ብቻ ስድስተኛ ስለሆነ ናቸው። አራተኛው ደግሞ ለቀጣይ ወር ቀጠሮ ያዘልኝ ማለት ስንፈልግ ለቀጣይ ወር ቀጠሮ ያዘልኝ። ለቀጣይ እቺ ቀ በዚች መጠቀም ትችላላችሁ። ከይ ብላችሁ መጠቀም ትችላላችሁ። ከይ ደስ እንዳላችሁ። ለቀጣይ ወር ቀጠሮ ያዝልኝ። እቺኛዋ እንደኝ ናት የምንጠቀማት። እሺ ቀጣይ የምናየው ደግሞ ከዚህ የቀጠለ ትናንት አስቸጋሪ ቀን ነበር። ትናንት አስቸጋሪ ቀን ነበር። ያው ት ችናናት ችን ችት አስቸጋሪ ቀን ነበረ። ቺ ቀናት እንደ ከኢጋ ማለት ነው። ከይ እንደዚህ መጠቀም ትችላላችሁ። እንደዚህ ማለት ትችላላችሁ። ቀጣይ የምናየው ደግሞ ምን አጋጥሞ ነው የጠፋው? ምን አጋጥሞ ነው የጠፋው? ይሄ ደግሞ ምን የሚለው ስድስተኛ ስለሆኑ ሁለቱም ኤም እና ኤን እናስቀምጣለን። አጋጥሞ የሚለው አጋጥሞ ነው
የጠፋው እቺ ሀ ትባላለች። ሀ በሷ ፈንታ ኤች ነው የምንጠቀመው እችኛው ማለት ነው። የመጀመሪያ ፊደል ስለሆነች ኢ ትወስዳለች፣ የመጀመሪያ ለተር ስለሆነች። ቀጣይ ደግሞ ቤተሰብህ እንዴት ናቸው? ቤተሰብህ እንዴት ናቸው? ቤተሰብህ እንዴት ናቸው? ቺቻ በዚች ትወከላለች። ሲኤች ቻ ናት። ቺ አንዳንድ በዛ ያሉ ፊደላቶች አሉና ግልጽ ለማድረግ ያህል ነው። እንዴት የምትለዋ ደግሞ ቻለች። ቤተሰብ የምትለዋ ደግሞ እዚህ ላይ አለች። እሺ ቀጣይ አራተኛ የምናየው ደግሞ ያው ዳይሊ የምናወራው ነገር ነው። ደህና ናቸው፣ ደህና ናቸው፣ ፈጣሪ ይመስገን ማለት ስንፈልግ እንግሊዘኛ በአማርኛው ደህና ናቸው፣ ፈጣሪ ይመስገን። ደህና የሚለው እዚህ ጋር ላላችሁ ደህና ናቸው የሚለው ደግሞ ናቸው፣ ከዛ ፈጣሪ ይመስገን። ስለዚህ አናባቢዎቹ ከለያችሁ በቀላሉ ሳትቸገሩ መጻፍ ትችላላችሁ። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ ማድረጋችሁን አትርሱ። ቀጣይ እንዲሰራላችሁ የምትፈልጉት ነገር ደግሞ ኮመንት ላይ ያሳውቁኝ። ሰላም ሁኑ።